ሰላም ጋይስ እንዴት ናችሁ? የመጀመሪያ የትሬዲንግ አፕዴት ቪዲዮአችን ዛሬ የምሰራላችሁ ይሆናል ማለት ነው። በባለፈው እንደነገርኳችሁ አዲስ አካውንት ምናምን ገዝቼ ትሬድ እናደርጋለን ምናምን ብያችሁ ነበር። ያንን ቪዲዮ ያላያችሁ ፖፕ የሚያደርገውን ከላይ ሜሴጅ ተጠቅማችሁ ማየት ትችላላችሁ። 25 አካውንት ከጎት ፈንድድ ገዝቼ ነበር እና በዚህ ሳምንት ሰኞ ትሬድ ማድረግ ጀምራለሁ ብያችሁ ነበር። ትሬድ ማድረግ ጀምሬያለሁ። ዚስ ዊክ 4 ትሬድ ነው ያዝኩት። ከሐሙስ ውጭ ሌላውን ቀን ትሬድ ሴታፕ አግኝቻለሁ እና ትሬድ አድርጊያለሁ። እሱን አፕዴት አደርጓቸዋለሁ። ከዛ በተጨማሪ ደግሞ በባለፈው የጎት ፈንድድ ሪቪው ሰርችላችሁ ነበር እና ክሊር ያልሆነላችሁ ነገር ነበረ። እሱን ክሊር ማድረግላችሁ ይሆናል። ምንድነው በተደጋጋሚ የተጠየኳቸው ሁለት ነገሮች ነበሩ። አንደኛ የጎት ስቴፕ ላይ 100 አካውንቱ ዋጋው ትንሽ በጣም ረከሰ፣ ለምንድነው ምናምን ሂድን ሩል አለ ወይ ምናምን ብላችሁ የጠየቃችሁኝ አለ። እሱን ክሊር አደርግላችኋለሁ። ከዛ በተጨማሪ ደግሞ ስለ ኢንስታንት አካውንቱ በደንብ አልነገርኳችሁም እና ብዙዎቻችሁ እንደ $1 ኢንስታንት አካውንቱ በ28 ቀን ኤክስፔርድ የሚያደርግ ነው የመሰላችሁ። እሱንም ክሊር ማድረግላችሁ ይሆናል። ጀስት በጠቅላላ ለመናገር ያክል ከዛ ውጭ ከጎት ፈንድድ ክሊር ካረኩላችሁ በኋላ ትሬዲንግ አፕዴታችን አይተን ይህን ቪዲዮ እንጨርሳለን ማለት ነው። ፈርስት የስቴፕ 100 የሆነ አካውንት ክሊር ለማድረግ ያክል ያ ፕራይሱ ጀስት በጣም ርካሽ ነው አይነው፣ ግን ለምን እንደሆነ ግልጽ ልንገራችሁ። ማለት ሂድን ሩል ምናምን ስላለው አይደለም ወይም ሌላ ነገር ስለሆነ አይደለም። አንደኛ ኖርማል ፕራይሱ $480 ነው፣ ግን 50% ዲስካውንት ስላለ ነው። 50% ዲስካውንቱን በባለፈው ነግሬያችሁ ነበር። ከኖርማል ፕራይሱ ዲስካውንት ስላለ ነው 287 የሆነ እና ኦልሞስት አንድ ሳምንት ተራዝሟል። ሊያልቅ ነው መሰለኝ። ድጋሚ የምገዙ ከሆነ ማለት 100 አካውንት ምናምን አፎርድ ማድረግ የምችሉ ከሆነ ኢንተረስትድ ከሆናችሁ ይህን ብገዙ አሪፍ ነው ብዬ አስባለሁ። ምክንያቱም አንደኛ 10% ማክሲመም ሎስ ነው ያለው። ብዙዎቹ 8% ነው የሚያቀርቡ፣ ግን ይሄኛው በ10%። ዴይሊ ሉዝ ሊሚቱ 4% ነው። በባለፈውም ነግሬያቸዋለሁ። ዴይሊ ሉዝ ሊሚት 4% ራሱ ብዙ ነው። ምክንያቱም ከ2% በላይ አካውንት ላይ ሪስክ ማድረግ በቃ ጋምብሊንግ ስለሆነ ማለት ነው። እኔ እንደዛ ብዬ ስለማስብ ፕሮፊት ታርጌቱ ላይ 1% ይጨምርባቸዋል። ይሄን በ10% በ287 ማግኘት ማለት በጣም አሪፍ ዲስካውንት ነው ብዬ አስባለሁ። ምክንያቱም 50 ኪሎ ራሱ በ185 ነው እየተሸጠ ያለ። ይሄን በ185 እየሸጠ ኢቭን እጥፍ ራሱ አይደለም፣ ከእጥፍ ያነሰ ነው። በ287 100 ኪሎን አፎርድ ማድረግ የምችሉ እና ኢንተረስትድ የሆናችሁ ሰዎች ካላችሁ ይሄን መግዛት ትችላላችሁ። ከዛ ውጭ ደግሞ ኢንስታንት አካውንት ነው። ኢንስታንት አካውንቱ ሁለት ታይፖች ነው ያላቸው፣ ጎት የሚለው እና ፕሮ የሚለው ማለት ነው። አንድ ግልጽ ለማድረግ የፈለኩት ነገር በባለፈው የ1K ኢንስታንት አካውንቱን በ28 ቀን ኤክስፓየርድ ያደርጋል ያልኳችሁ እሱን ነው እንጂ ሁሉም የኢንስታንት አካውንቶች እንደዛ ናቸው ማለት አይደለም። ኢንስታንት አካውንቶች እንዴት ነው የሚሰሩ? ጎት የሚለው ማክሲመም እና ኦቨርኦል ሊሚቱ ትሬሊንግ ድሮዳውን ይሄ ብቻ ነው ከሌሎች ኢንስታንት አካውንቶች። በቃ ኢንስታንት አካውንቶች ብዙዎቹ እንደዚህ ናቸው እና እዚህም ላይ ያለው ነገር ትሬሊንግ ድሮዳውን ነው። ትሬሊንግ ድሮዳውን የማታውቁ ሰዎች ፕሮፊት በሰራችሁ ቁጥር እየተከተላችሁ የሚመጣ ማክሲመም ሉዝ ሊሚት ማለት ነው። ፕሮፊት ሰርታችሁ ኦቨርኦል ሊሚቱ አብሮ ይጨምራል። ከዛ ግን እናንተ ሉዝ ታደርጉ አይቀንስም፣ እዛው ላይ ይቆማል ማለት ነው። ያ ብቻ ነው። ከዛ ውጭ ሌላው በጣም አሪፍ ነው። ከዛ ላይ ደግሞ ፕራይሳቸውም ያን ያክል የተጋነነ ነገር አይደለም። ከ5K ጀምሮ አለላችሁ። 15% ኮንሲስተንሲ ነው ጎት የሚለው ላይ የሚጠበቅባቸው። 15% ኮንሲስተንሲ ስኮር ማድረግ የምችሉ ከሆነ እሱን ፕሮፊታችሁን ፒያውት መጠየቅ ትችላላችሁ። ከዛዎች ደግሞ ሁለቱም ላይ ጎትም ፕሮ ላይም 2% ፍሎቲንግ ሪስክ ማኔጅመንት ምናምን የሚባል ሩል አላቸው። ምንድነው የከፍታችሁ ትሬድ ከ2% በላይ ሪስክ ሉዝ እያደረገ ከሆነ ትሬዱን ራሱ ይዘጋዋል። ለምንድነው? በጣም ሪስክ እንዳታረጉ ምናምን በሚል ሰበብ ነው። በእርግጥ የደስ የማይል ሩል ነው፣ ግን ከ2% በላይ ማንም ሪስክ ያደርጋል ብዬ አልጠብቅም። ምክንያቱም የአካውንትን 1% ነው ማክሲመም ሪስክ የሚደረግ ግፋ ካለ 1.5% ከዛ በላይ 2% ምናምን ሪስክ ማድረግ ትንሽ አካውንት ላይ ሲሆን ግን ምናልባት ሊይዛችሁ ይችላል። ግን ትልቅ ሪስክ የምታደርጉ ከሆነ ኢንስታንት አካውንት ላይ ኮንሲስተንሲ ስኮሩን ማምጣት በጣም ይከብዳቸዋል። ምክንያቱም ትላልቅ ፕሮፊት ሰራችሁ ማለት ኮንሲስተንሲ ስኮር በጣም ነው ሚት ለማድረግ የሚከብደው። ስለዚህ ትንሽ ነው ፕሮፊት የሚሰራው። ስለዚህ ትንሽ ፕሮፊት ለመስራት ደግሞ ብዙ ሪስክ ማድረግ አይጠበቅም። ስለዚህ 2% ፍሎቲንግ ምናምን የሚለው ያን ያክል ችግር ይሆናል ብዬ አላስብም። ግን ለመናገር ያክል እንደዚህ አይነት ነገር አለው ማለት ነው። ፕሮ የሚለየው ከጎት የሚለው በምንድን ነው? አንደኛ ኮንሲስተንሲ ስኮሩ 20% ይሆንባቸዋል። ግን እዚህኛው ላይ ዴይሊ ድሮዳውን የሚባል የለውም። የፈለጋችሁትን ያክል ሪስክ ማድረግ ትችላላችሁ በቀን
ከፈለጋችሁ በአንድ ቀን ማክሲመም ሉዝ ሊሚቱን ሪች ስታደርጉ ትሬድ ማድረግ ትችላላችሁ። ግን እዚህኛው ጋር ፕሮ የሚለው ጋር ማክሲመም ሉዝ ሊሚቱ ወደ 4% ይወርድባቸዋል ከ6%። ሶ ይሄ ብቻ ነው እና ኮንሲስተንሲ ስኮሩ 20% ይሆናል ነው እንጂ ሌላ ምንም ልዩነት የለው። ግን እዚህኛው ጋር ከ2.5K ጀምሮ አካውንት ማግኘት ትችላላችሁ። እዛኛው ጋር 5K ሆነው ማለት ነው። ሶ ኢንስታንት አካውንቱ እንደዚህ ነው እንጂ እንደዛኛው በ28 ቀን ኤክስፔርድ ምናምን የሚያደርጉ አይደሉም። ሶ በጣም አሪፍ ናቸው ብዬ ኤክስፔክት አደርጋለሁ። እንግዲህ ይሄን ሁሌም እንደምነግራችሁ ኢንቨስት እንድታደርጉ እየመከርኳችሁ ወይም ነገር አይደለም፣ የማውቀውን ነገር ሼር እያደረኩላችሁ ነው። እዚህ እናንተ ለኔ ሆነዋል የምትሉትን ነገር ማድረግ ትችላላችሁ ማለት ነው። ሶ ወደ ትሬዲንግ አፕዴታችን ስንመጣ ዚስ ዊክ ቴክ ያደረኳቸው ትሬዶች 4 ትሬዶች ናቸው። ሐሙስ ለትሬድ አላረኩም። ሰኞ፣ ማክሰኞ፣ ሮብ ጂፒዩኤስዲ ላይ አግኝቼ ነበር። አረብ ናስዳቅ ላይ ትሬድ አግኝቼ ነበር ማለት ነው። ሶ ትሬዱን ክሊር ለማድረግ ልሞክር። ሶ ትሬዱ የነበረው ምንድነው? ጂፒ የሰኞ ትሬድ ሃየር ታይም ፍሬም ላይ 4 አወር ላይ ይሄኛው ኢንቨርዥን ነበረ። ሶ ኢንቨርስ አደረገው። እሱን ኢንቨርስ ካደረገው በኋላ መልሶ ማርኬቱ ሪቴስት አድርጎት ነበር እዚህ ጋር። ሶ ሪቴስት አድርጎት መልሶ ሪጀክት ተደርጓል። ሶ ድጋሚ መጥቶ አሁን ቴስት አድርጎት ሪጀክት ተደርጓል። ስለዚህ ሁለት ጊዜ ሪጀክት ተደረገ። ፑሽ አድርጎ ወጥተሽ ሊወርድ ነው ብዬ ኤክስፔክት አድርጌ ሶ ሎወር ታይም ፍሬም ሲኖርድ ሪጀክት ሲደረግ እዚህ ጋር ሪጀክት ሲደረግ ከቆየ በኋላ የ15 ሚኒት ኢንቨርዥን አገኘ። የ15 ሚኒት ኢንቨርዥኑን ዜን ብሬክ አድርጎ ሲወርድ ሪቨርስ አድርጎ ሲመጣ እዚህኛው ጋር ትሬድ ገባሁኝ ማለት ነው። ሶ እዚህኛው ጋር ትሬድ ገባሁ። ወዲያው ነው ያስወጣኝ። ብዙ ራሱ አልቆየም፣ አስወጣኝ። ዜን ሪቨርስ አደረገ። ዜን ወደ ላይ ሶ ሙሉ በሙሉ ሮንግ የሆንኩበት ትሬድ ነበር። ሶስተኛው ልጅ ግዴ ነው የነበረው ማለት ነው። ዜን ማክሰኞ የነበረው ትሬድ ነበር። ጀስት ስሞል ትሬድ ነው የነበረው። ይህንን ሪከቨር አድርጎ ትንሽዬ ፕሮፊት ነው የሰራልኝ። ኦልሞስት $300 ፕሮፊት ያደረገ ትሬድ ነው። ጀስት ምንድን ነበር ይሄኛው ትሬድ ደግሞ ፑሻፕ እያደረገ ነበረ። ዜን ይሄኛውን የ50% ዲስካውንቱን መጥቶ ቴስት እንዲያደርገው ጠብቄ ነበረ። ዜን ዩአር ጋር ኤስኤምቲ ተፈጠረ። እሱን ቴስት አደረገ። ዜን ከዛም በኋላ ይሄኛውን ቴስት እንዳደረገልኝ ምንድን ነው ያደረኩኝ? ወደ ላይ እንዲወጣ ኤክስፔክት አደረኩኝ። ፑሽ አደረገ። ዜን ሲመጣ እዚህ ጋር ኢንተር አደረኩኝ። ማርኬት ወደ ላይ ሄደ። እኔ ታርጌት ያደረኩ ጋር ነካ፣ ሪቨርስ አድርጎ ተመለሰ ማለት ነው። በእርግጥ ኤክስፔክት አድርጌ የነበረው ማርኬቱን እዚህ ድረስ ምናምን እንዲመጣ ነበረ። ግን ምንድነው እንትን እዚህ ጋር ኢነፍ ማለት እዚህ ጋር 300 እዛኛው ትሬድ ላይ ኦልሞስት ወደ 180 ምናምን ነበር ሪስክ ያደረኩት የሰኞው ትሬድ ላይ። ሶ እሱን ሪከቨር አደረኩ ወደ 300 እጥፍ ኦልሞስት እጥፍ ባይሆንም የሆነ ያክል ፐርሰንት ራሱ ሪዋርድ አለኝ። ሶ ይወቃኛል ብዬ ክሎዝ አደረኩት። በእርግጥም እንዳልኩት ማርኬቱ ሪቨርስ አደረገው ማለት ነው። በጣም አንኤክስፔክትድሊ እየሄደ ነው ማርኬቱ። የአረቡን ትሬድ በተለይ ካሳያችሁ በኋላ በደንብ ትረዱታላችሁ ብዬ አስባለሁ። ሶ የሮብለቱ ትሬድ ደግሞ ዘ ሞስት ደግሞ ይሄ በጣም ፈጣን ቲፒ የተነካልኝ ትሬድ ነበር። ምንድነው የተፈጠረው? ሃየር ታይም ፍሬም ነበረ 1 አወር ላይ ማለት ነው። ሶ 1 አወር ላይ ሄድኩኝ። ላሳያችሁ። ሶ 1 አወር ላይ ፌር ቫልዩ ጋፕ ነበረ። ሄዶ ሪቴስት አድርጎት 2 ጊዜ እስኪመለስ ጠበቅኩኝ። ዜና ሪቴስት አድርጎት ሪጀክት እየተደረገ ነበር። ከዛ በተጨማሪ ኤስኤምቲ ፈጠረልኝ። ሶ ያ ኤስኤምቲ ካለ ማርኬቱ ወደ ታች ፑሽ ሊደረግ ነው በሚል ሴል ለመያዝ ሴታፕ ለመግባት ፈለኩኝ። ሶ ኤስኤምቲ ተፈጠረ። ዜን 1 አወር ፌር ቫልዩ ጋፕ አለ። ዜን እዚህ ጋር ደግሞ ሌላ የ15 ሚኒት ፌር ቫልዩ ጋፕ አለ። ሁለቱን ቴስት አደረገው። ኤስኤምቲ አለ። እዚህ ጋር ተራራኩኝ። ከዛ 30 ደቂቃ በኋላ ዜን 1 ካንድል ቡል። ይሄ ምንድነው? በእርግጥ ይሄኛው ካንድል የተፈጠረው የኢራንና የአሜሪካ ጦርነት እንደገና በማገርሸቱ ነው። አይ ቲንክ አሜሪካ ስትራይክ አድርጋለች መሰለኝ ኢራን። ዜን በዛ ምክንያት ነው ይሄኛው ፑሽ አድርጎ ወጣች ወረደው። ከዛ ፑሽ ያደረገና ወረደ። ዜን ወዲያው ሶ ይሄኛው የመጀመሪያው ፕሮፊት ትሬዳችን የሳምንቱ የነበረው ማለት ነው። ያኛው ሪከቨር ትሬድ ነበረ። ዜን ይሄኛው ፕሮፊት ላይ ያደረገ። ዜን ሐሙስና አረብ እዚህኛው ማርኬት ላይ ጂፒ ላይ ሴታፕ አላገኘሁም። ሶ አረብ የናስዳቅ ላይ ነው ያገኘሁኝ። ሐሙስ ምን ትሬድ አላልኩም። ሶ ናስዳቅ ምንድነው የተፈጠረው? ዘወረስት ማርኬት ሴታፕ የነበረው አረብ ዕለት የነበረው ሴታፕ ነበር። ሶ አረብ ዕለት ምንድነው የተፈጠረው? መጀመሪያ ማርኬቱ ፑሽ አደረገው ታች፣ ዜን ሪቨርስ አደረገው ወደ ላይ። ዜን እዚህ ጋር ኤስኤምቲ ነበረ። ኢቭን ኖት እዚህ ጋር ራሱ ትልቅ ኤስኤምቲ ነው የነበረው። ጀስት ማርኬቱ ከዚህ ጀምሮ ኤስኤምቲ ነው የነበረው። ሶ ዌይት ማርኬቱ ከዚህ ጀምሮ ኤስኤምቲ ነበረ። ዜን እንደዚህ ኤስኤምቲ ነበረ። ከዛ ስለዚህ ሪጀክት ሊደረግ ነው ብዬ በማሰብ እዚህ ጋር ማርኬት ገባሁኝ። ምንድነው የተፈጠረው? ገባሁኝ እዚህ ጋር ፑሽ አደረገ አንዴ። ዜን እዚያ ኬስ ሲደርስ እቺኛዋ የመጀመሪያዋ ብላክ ካንድል ፑሽ ስታደርግ እቺኛዋ እኔ ምን አደረኩኝ? ብሬክ ኢቭን አደረኩኝ አምጥቼ እዚህ ጋር ማለት ነው።
ዜም ማርኬቱ መጣ አስወጣኝ እኔ። ከዛም በኋላ ሲስፋየሩ ሙሉ በሙሉ ካንስል ሆኗል፣ እዚህ በኋላ አንቀጥልም ምናምን ብሎ ትራምፕ መረጃ በመናገሩ ምክንያት ፑሽ አደረገ። ከዛ ሪቨርስ አደረገ ወደ ሄደ ማለት ነው። ኢቭን ቴክ ፕሮፊትን ሂት አላደረገውም ኦልሬዲ በብሬክ ኢቭን እንኳን በመውጣት ምክንያቱም እዚህ ድረስ ፑሽ አድርጎ ሪቨርስ አድርጎ ቢወጣ ይበልጥ በጣም ያናንደኝ ነበር። ስለዚህ እንኳን መጀመሪያ በብሬክ ኢቭን አስወጣኝ። ዚህ ዊክ የነበሩ ጠቅላላ ትሬዶች ይህን ይመስሉ ነበረ። አካውንታችን $500 ፕሮፊት ላይ ነው ማለት ነው። የታል ፕሮፊታችን? $500 ፕሮፊት ላይ ነው። በእርግጥ $600 ምናምን ነበር የነበረው። እዚህ የአረብ ዕለት ብሬክ ኢቭኑ ምናምን ድጋሚ ትሬድ ለማድረግ ምናምን ስሞክር ትንሽዬ አንዳንድ በእንትን ይሄ ምንድነው ኮሚሽን ምናምን ቆራርጡ ኮሚሽናቸው በእርግጥ ለእኔ በጣም ሀይ ሆኖብኛል። ደግሞ ጄፒ ደግሞ በ3 ሎት ምናምን ስለሆነ የምገባው በጣም ይቆርጥብኛል። ኦልሞስት ለ3 ሎት $15 ምናምን የሚቆርጥና በተደጋጋሚ ሲገባው በጣም እየበዛ ምናምን ኮሚሽኑ በጣም እየረበሸኝ ነበረ። በእርግጥ ትሬድ ስገባ ቲፒን አስተካክዬ ከዛ ጋር ብሬ ማድረግ ነው። $500 ፕሮፊት ላይ ነን ዚስ ዊክ የጨረስ ነው። እዚህ በኋላ 1495 1500 ነው የሚቀረን። እንግዲህ ከፈጣሪ ጋር 3 ትሬድ ወይም 2 ትሬድ ማለት ነው። ይህንን ሂት ለማድረግ ፌዟን በዛ መሰረት ያልቃል ማለት ነው። አካውንታችን ይህን ይመስላል። እንግዲህ ትሬዲንግ አፕዴታችን እና የጎት ፈንድ ሪቪው ይሄን ይመስላል። በኋላ ተጨማሪ ጥያቄ ካላችሁ ጠይቁኝ። ክሊል ለማድረግ ዝግጁ ነኝ። ምንም ችግር የለውም። በቪዲዮችን እንደዚህ እያስገባሁ ለእናንተ ክሊል ለማድረግ እሞክራለሁ። ከዛ በተጨማሪ ደግሞ 14900 ሰብስክራይበር ደርሰናል። 15000 ልንገባ 100 ሰብስክራይበር ነው የቀረን። ሰብስክራይብ ሳታደርጉ የምታዩ ሰዎች ካላችሁ ፕሊዝ ሰብስክራይብ አድርጉ። 15000 እንድንገባው ማለት ነው። ይህን ይመስላል የሳምንት ቪዲዮችን። ኔክስት ዊክ ድጋሚ በደንብ የምናወራው ይሆናል። ኢቨን አዲስ ሴታፕ ነው፣ አዲስ የጀርባ ምናምን ሁሉም ነገር ተቀይሯል። ስለሱም በደንብ ዲቴል ማወራችሁ ይሆናል። በእርግጥ ያን ያክል የሚወራበት ነገር አይኖርም፣ ግን ስለዛም እና አዲስ ትሬዲንግ አፕዴት ምናምን ትሬድ የምናደርግ ከሆነ የምነግራችሁ ይሆናል። ሲ ዩ ኔክስት ዊክ። ቴንክ ዩ